ስሚ 100% ነው እርግጠኛ መሆን ያለባችሁ። ለምን ብትሉ የዛሬው ቪዲዮ ግልጽ የሆነ ግልጽ ነው። ምንም የሚያስረዳትም የሚጠበቅብን ነገር የለም። የትላንትናውም ብድሯን ነው የመለሰችው። ሰው ተስፋ አለን። አትጨናነቁ። ነገ ሁለታቸው ብቻ በብሩኬ ቤት መጥተው የሚነጋገሩበት ይሆናል። እሱ ምንድን ነው እንግዲህ እሷ የምትለው እሱ ይጠራትና በቤቱ ለምንድን ነው ስመጣ ጥለሽኝ የሄድሽው ይላታል። ያኔ ሀይሚ ደግሞ በደስታዬ ቀን ስላናደድከኝ ትለዋለች። ከዛ ሶስተኛ ወገኗ መታ ታስታርቃለች። እንደዛ ነው በቃ እኛ የተረዳ ነው እንደዛ ነው። ፏ በሉ ነገ ይመጣሉ ባንቺ ልገናኛል ራሱ ትንትና እያለብኝ ነው። ዛህራዬ አንቺ ማነሽ? ሌላ ነሽ? ዛህራ ተስፋ ስጭ እንጂ እኔ እንደኔ ባይመጡ ነው የሚሻለኝ። ወይ ታርቀው አንድ ጋር ሆነው ሰርፕራይዝ አድርገው የሆነ ቦታ ሆነው ምጥጥ ቢዱልኝ ነው የሚሻለኝ። እኔ ሰርፕራይዝ አይሆንማ። ሰርፕራይዝ አድርጎ አይጠራትማ። ዜድዬ ምን አለ መሰለሽ ነገሩ የሚጎተት ከሆነ ነገሩን ማብረድ የማይፈልግ ከሆነ ነገ ከእሷ ጋር ይመጣል። ነገሩ እንዲበርድ ከፈለጉ ደግሞ ነገ ብሩኬ በቤቱ መጥቶ ሀይሚን ነው የሚጠራት። ለምን እኔ ስመጣ ጥለሽኝ ወጣሽ ነው የሚላት። በቃ ይችን ቃላት ጠብቁ። ዛህራ አልባልም። አሁን ለታም ተናግሬያለሁ። ምንድን ነው አሁን ለታ ያልኩት? የተሆነ በናትሽ ትተካያለሽ አይደለም ዜድዬ። አሁን ለታ ምን አልኩ መሰለሽ? ስሚ አሁን ለታ ምን አልኩ መሰለሽ? እዝቹ ቤት ነው የተነፈስኳት። አስተያየት ስጡ ሲባል ነገ ማን ነው የሚመጣው ሲሉ እኔ ምን አልኩኝ? ሀይሚዬ ናት እንተሮ ሆና የምትመጣው አልኩኝ። ከትላንትና ወዳ እራሱ ሀይሚ መጣች፣ ብሩኬን ጠራችው። ብሩኬ ደግሞ ሴቲቱ ጋር ይዞ መጣ። አያችሁ፣ ዛሬ ደግሞ በሀይሚ ቤት ነው፣ ነገ ብሩኬ ነው የሚመጣው። ነገ ራሱ ይመጣና ሀይሚን ይጠራታል። ምንድን ነው ብሎ ነገር የሚያነሳው መጥቼ ትላንትና ለምን ጥለሽኝ ሄድሽ ነው። ያኔ ሀይሚ ደግሞ መልሷን ትመልሳለች። ይችን ቃላት ደግሞ እዝቹ ጠብቁ። በዝቹ እኔ ወደ አመሰግንሻለሁ። እስኪ ስላገ አስገባሽኝ እግዚአብሔር የታለሽ ወይ ታተታየኝም ለኔሳ ስላወረድኩሽ ነው። ሽማ ናራ ችግር የለውም። ምን የራሴ ሸውታብቴ ወይ ዜዴ እኔ ወርድ ያለሁ እንጂ እንዳትወርጂ ሁለተኛ። ሽማ እኔ እዚህ ምዝናናበት ሰው አለ ምን አለ። አንቺ አትወርጂ ማዕረግ። እሺ ዜዴ አመሰግናለሁ የኔ ውድ። ሲያተወርጂ እኔ ወርድ ያለሁ ማቁ አበባ የትም አትሄጂም። አይ የማታወሩ ካላችሁ ሌላ ምንጋዋለ ዜድዬ ቁጭ በለም ትወርጃለሽ። እኔ ወርድ ያለሁ እሷን እንዳትወርጂ። ዛራ ቀጥኝ። እሺ የሆነ ጥያቄ ጠይቅሻለሁ። ከዛ ሌላ ዛራ ምልክቱ ወይ ምልክቱ አሁን የቻው ነው እንዴ? ያ ወይ ሸሪት ሹትቤ ወይ ሸሪት ምልክት እኮ ያለው እንትን ነው። ቻው ያለው ሳይሆን እንደሚጨብጥ ነው አይደለ? አመሰግናለሁ። የይቅርታ ምልክት ነው ብሩኬ ሸር ያደረገው። ላ የጭብጨባ ነው ይሁን እንደዚህ እኮ የጭብጨባ የእጅና የእጅ መጨባበጥ አመሰግናለሁ የማለት ነው። እወድሻለሁ ማይስ ወይት እንደማለት ነው ሲተረጎም። እናንተ በጥሩ ነገር ነው መተርጎም እንዴ? ምን ነው የኔ እንደኔ እስውትዬ ያልገባሽ ነገር ምንድን ነው ማሪ? ዶክተር ቢቸግር እጣገብሽ ነኝ። ጠይቂ ጠይቂ እዚህም ጠያቂ ነው ዛሬ አትናንተሽ ዶክተር ቢቸግር እስውት ቆይ እስውት እየመስከረልኝ ባለፈው የሆነ ነገር ተናግሬ ሆኗል አልሆነም? ከትላን ወደ ሀይል ይመጣል ያላልኩሽም? ወላሂ ያውም እየሳኩ እያፈስኩላቸው ነበር። እኔና ጥንግዳ መጥቷል አስተናግጅ የኔውት። እሺ አለማታችን እንኳን ደህና መጣሽ። እዚህ ቁጭ ብላለች። ለካ ነኝ ሌላ ነገር እያወራው ያለሽ የሌለች መስሎኛል።
ያዳመጡ እኮ ነው። ለቤተሰቦቻችሁ ያብቃችሁ፣ ጤና ይስጣችሁ። ከምንም በላይ የእናንተ ይቀድማል። ሌላው ትርፍ ነው። እዚህ ጋር እናንተ ልትሰሩን የመጣችሁት ልትለወጡ፣ ቤተሰብ ለማስተዳደር፣ ልጅ ለማሳደግ፣ የራሱን ህይወት ለመምራት ነው። መቼም ሁላችንም ስደት የተሰደድን ብዬ አስባለሁ። ጭምር የሚቀድመው መጀመሪያ የራሳችንን ጤንነት ነው ብዬ አስባለሁ። የስራ ብዛት አለ። እኔንም መርቅኝ ባሌ ጋር እንዲሄድ ይሄት ይመርቅኝ ይመርቅሻለሁ። ማርያም መርቅሻለሁ። እና እሺ ነው የሚቀድመው ከምንም በላይ የራሳችን ጤንነት ነው አይደል? እዚህ ጋር እኛ ስንወርቅ እኛ ስንታመም የሚያነሳን የለም እርስ በርስ እዚህ ስደት ያለን በስተቀር። ስለዚህ መጀመሪያ ራሳችሁን ጠብቁ፣ አትጨነቁ። እኔ እንደምወዳቸው እኔም በጣም ነው የምወዳቸው ከልጅነት ጀምሮ ነው ማለት እኔ ረጅም ጊዜ ነው ስለ ስለዚህ ከምንም በላይ የሚቀርመው ደግሞ እኛ ራሳችንን ማወቅ ያለን። አሁን ብዙ ልጆች የሚጎዱ ልጆች አሉ፣ የሚያለቅሱ፣ በጣም የሚጨነቁ፣ በጣም ልባቸው ይመታ፣ በጣም ይሄ መደረግ የለበትም። ልክ መኖር አለበት። መጀመሪያ ከምንም በላይ ደግሞ ራሳችሁን ውደዱ። እናንተ ራሳችሁን ካልወደዳችሁ ማን ይወዳል? መጀመሪያ ራሳችሁን ውደዱ፣ ተረጋጉ፣ ራሳችሁን ጠብቁ። እግዚአብሔር ጤና ስትሆኑ እኮ ነው መስራት የምትችሉ። ጤና ከሌላችሁ ማዳም አውጥታ ውጭ ነው የምጥላችሁ ወይ ወደ ሀገር ነው የምታሳፍራችሁ። ይሄን ማናችሁም ታውቃላችሁ። ስንሮጥ ስንሰራ ስናነሳ ስንጥር ነው እንጂ ትንሽ እንኳን አሞን ቀስቀስ ስንል እኮ የሚጨቃጨቁትን ጭቅጭቅ ሁላችሁም ታውቃላችሁ። ስለዚህ ከምንም በላይ የሚቀድመው በእኔ በኩል ብዬ ማስበው ራሳችሁን ጠብቁ፣ እባካችሁ ራሳችሁን ጠብቁ ከምንም በላይ። ሲቀጥል ደግሞ አሁን ጥሩ ሁኔታ እየሄደ ነው ብዬ አስባለሁ። አሁን ይታረቃሉ። በቃ አሁን መስመር እያያዘ ነው ብዬ አስባለሁ። በእኔ በኩል እኔ እንደተረዳሁት ትምህርት ነገር ነው፣ እያስተማሩ ነው፣ እየሰሩ ነው። አንድ ሰው ሳይነጋገር የሆነ ነገር ሳይዝ አይደለም እየሰሩ ያሉት። ምንም አይነት እነሱ መሀል ጸብ እንደሌለ ነው። በእኔ በራሴ በእናትህ አላውቅም። እኔ በራሴ እስካሁን ቪዲዮ ነው የተከታተልኩ ያለው። እየተጣሉ እንደሆነ እንዳልተጣሉ በእርግጠኝነት በራሴ ይተማመናል። በእናትህ አላውቅም። ግን በቃ አሁን መስመር እያያዘ ነው፣ ይታረቃሉ። ነገ በሚፍታ ቤት ወይ ደግሞ በቡሩኬ ቤት ወይ በአንድ ሰው ቤት ተሰብስበው ሊታረቁ ይችላሉ። አሁን ደግሞ ዛሬ ደግሞ ፍፄና ሶስና መጥተው ደግሞ እነ ሀይምን እናስታርቃለን፣ አሁን እውነቱን ትነግሪያለሽ እያሉ ነው። አንድ ሰውን በመስደብ ወይ በመዘቅዘቅ የምናመጣው ነገር ነው። አንድ ነገር ደግሞ ሲቀጥል አንድ ሰው እግዚአብሔር ከፈቀደ ማንም ሊለያየው ማንም አይችልም። እግዚአብሔርን ነው የምላቸው። እኔ ከባለቤቴ ጋራ 5 ዓመት ተለያይተን በ5ኛ ዓመታችን በስልክ እንኳን ሳናወራ እኔም ሳላገባ እሱም ተገናኝተን ዛሬ ድጋሚ ልጅ ወልደን ዛሬ አብረን እንኖራለን በፍቅር። እግዚአብሔር ያጣመረውን ሰው ሊለይ ማንም አይችልም። ስለተሳደበ